ሁላችንም ጋር የሆነ ትልቅ ሐሳብ አለ። ምናልባት ዓለምን ሊቀየር ይችላል ብለን የምናስበው። ግን ትልቁ ፈተና እኮ ያንን ትልቅ ሐሳብ ይዘን ወደ አንድ መሬት ላይ ወርዶ ሊመረመር ወደሚችል ጥያቄ መቀየር ላይ ነው ያለው። እና ይሄ ትንታኔያችን በትክክል ይሄንን ነው የሚያሳየን። ያንን የተወሳሰበ የሚመስል መንገድ ወደ ግልጽ ካርታ እንዴት እንደምንቀይረው። እንግዲህ ታላላቅ ግኝቶች ከየት ነው የሚጀምሩት? ከጥያቄ ነው አይደል? ግን ዝም ብሎ ጥያቄ አይደለም። የምንጠየቀው ጥያቄ ጥራት የምናገኘው መልስ ይወስነዋል። ስለዚህ መልስ ፍለጋ ከመሮጣችን በፊት እስቲ ቆም ብለን ትክክለኛውን ጥያቄ የመቅረጽን ጥበብ እንማር። በዚህ ትንታኔ ውስጥ የምንመረምረውም ይሄንን ጥበብ ነው። ሲያር ኮታሪ የሚባል ሰው አንድ በጣም ወሳኝ ነገር ተናግሯል። በደንብ የተቀመጠ ችግር ይላል በከፊል እንደተፈታ ይቆጠራል። ይሄ አባባል የምርምርን ልብ ነው የሚነካው። አስቦት እስቲ፣ ችግሩን በግልጽ መቅረጽ ማለት የመንገዱን ካርታ እንደመሳል ነው። መድረሻው ከታወቀ ጉዞ ይቀላል አይደል? ስለዚህ መልስ ከመፈለጋችን በፊት እስቲ ችግሩን በራሱ በደንብ እንረዳው። እሺ፣ ችግርን መቅረጽ ግማሽ መፍትሄ ከሆነ ያንን ግማሽ እንዴት ነው በትክክል የምናጠናቅቀው? የመጀመሪያው ክፍላችን የሚያተኩረው ይሄ ላይ ነው። የተደራጀ አካሄድ እንዴት ጭጋጋማ ሐሳቦችን ወደ ጥርት ያለ ግብ እንደሚመራን አብረን እናያለን። ብዙ ጊዜ በምርምር ውስጥ ትልቁ መሰናክል መልስ ማግኘት ይመስለናል፣ ግን አይደለም። ትልቁ ፈተና ትክክለኛውን ጥያቄ መጠየቅ ነው። በሐሳብ ጭጋግ ውስጥ ትክክለኛውን መንገድ እንደማግኘት ማለት ነው። ጥያቄን በአግባቡ መቅረጽ ማለት ልክ የተወሳሰበን ክር ፈቶ ወደ አንድ ትክክለኛ ኢላማ የሚመራ ቀስት እንደመስራት ነው። ይሄ ቀስት ከሌለ ጉዟችን የትም አይደርስም። እሺ፣ ታዲያ ያንን ሰፊ ሐሳብ ወስደን እንዴት ነው ወደ ሹል እና ትኩረት ወዳለው ጥያቄ የምንቀይረው? መልሱ የ5 ደረጃ ማጥሊያ በሚባል በጣም አሪፍ ዘዴ ውስጥ ነው ያለው። ይሄ ዘዴ ልክ እንደ ቡና ማጥሪያ ነው የሚሰራው። ብዙ ሐሳቦችንና መረጃዎችን ከላይ ይጨምሩበታል። እሱ ደግሞ ዋናውን ነገር ከማይጠቅመው ለይቶ ጥርጥ ያለ የምርምር ጥያቄ ያወጣል። እነዚህ 5 ደረጃዎች በጣም ምክንያታዊ ቅደም ተከተል አላቸው። መጀመሪያ በሰፊ ሐሳብ እንጀምራለን። ከዛ መረጃ እንሰበስባለን። ከባለሙያዎች እናወራለን። የተጻፉ ጽሑፎችን እናነባለን። በመጨረሻም ያገኘነውን አዲስ ግንዛቤ ተጠቅመን የመጀመሪያውን ሐሳባችንን እናጠራዋለን፣ እናስተካክለዋለን። ይህ ሂደት ከግርግር ወደ ግልጽነት የሚደረግ ጉዞ ነው ማለት ይቻላል። ንድፈ ሐሳብ ማውራት ጥሩ ነው፣ ነገር ግን የሁሉ ሂደት በተግባር ሲውል ነው እውነተኛ ኃይሉ የሚታየው። ስለዚህ እስቲ አንድን ተመራማሪ እንከተልና አንድ ሰፊ ፍላጎት እንዴት ደረጃ በደረጃ አልፎ ወደ አንድ በጣም ኃይለኛ የምርምር ጥያቄ እንደተቀየረ በተጨባጭ እንመልከት። እንግዲህ የተመራማሪው የመጀመሪያ ሐሳብ ይሄን ይመስላል። በጣም ሰፊና አቅጣጫ የለውም። በኦሮሚያ ያሉ አንዳንድ የስንዴ አርሶ አደሮች ከሌሎቹ የበለጠ ምርታማ የሆኑት ለምንድን ነው? ምርታማነት ሲባል ምን ማለት ነው? አንዳንድ አርሶ አደሮች እነማን ናቸው? እነዚህ ጥያቄዎች መልስ እስካላገኙ ድረስ ምርምሩ የትም አይደርስ። ይሄ የጉዞ መነሻ ነው፣ መድረሻው ግን አይደለም። እሺ፣ ይሄ ሁለተኛው ደረጃ ነው። እዚህ ላይ ነው ተመራማሪው ከቢሮ ወጥቶ እውነታውን የሚጋፈጠው። ከግብርና ባለሙያዎች ጋር ሲወያይ አንድ በጣም ወሳኝ ፍንጭ ያገኛል። ችግሩ ምርታማነት በሚለው ቃል ውስጥ ብቻ ሊሆን ይችላል። መልባለት ዋናው ጉዳይ ውሃ ሊሆን ይችላል። አያችሁ፣ ሐሳቡ አሁን አቅጣጫ ማግኘት ጀምሯል። ይኸውላችሁ፣ ሶስተኛው ደረጃ የምርምር ወርቅ የምናገኝበት ቦታ ነው። ነባር ጥናቶችን ስንፈትሽ የምንፈልገው አንድ ነገር ነው፣ የእውቀት ክፍተት። ማንም ያልመለሰው ጥያቄ፣ ማንም ያላጣነው ጉዳይ። በዚህ ምሳሌ ላይ ተመራማሪው ያንን ክፍተት አገኘው። ስለ ትንንሽ የሞተር ፓምፖች ኢኮኖሚያዊ ብቃት ማንም በቂ ጥናት አላደረገም። እና ይሄ ነው ምርምሩን ልዩ የሚያደርገው። አሁን የማጠሊያው የመጨረሻ ደረጃዎች ላይ ነን። እስካሁን የተሰበሰበው ሁሉ ከባለሙያዎች የተገኙ ግንዛቤዎች፣ ከመሬት ላይ የታዩ እውነታዎች፣
እና ከጽሑፍ የተገኙ ክፍተቶች ሁሉም ወደዚህ ማጥለያ ውስጥ ይገባል። ዓላማው ምንድነው? እነዚህን ሁሉ ሰፊ መረጃዎች አጥልሎ አንድ ጥርጥ ያለ ሊለካ የሚችል እና ሊመለስ የሚችል ጥያቄ ማውጣት ነው። ከረጅም ጉዞ በኋላ የመጨረሻው ለውጥ ላይ ደርሰናል። ያ መጀመሪያ ላይ በጭጋግ የተሸፈነ ሐሳብ በአምስቱ የማጥለያ ደረጃዎች ካለፈ በኋላ ምን እንደሚመስል እስቲ እንመልከት። የሂደቱ ሁሉ ፍሬ ይሄ ነው። ልዩነቱን ተመልከቱት እስቲ። እንደ ቀንና ሌሊት ነው። የመጀመሪያው ጥያቄ ግምት ነው። ለምንድን ነው ይላል። የት መጀመር እንዳለበት እንኳን አያውቅም። ሁለተኛው ግን ሳይንስ ነው። ለምን? ምክንያቱም የተወሰነ ነው። ቦታው ምስራቅ ሸዋ እንደሆነ ይናገራል። ቴክኖሎጂው የሞተር ፓምፕ መሆኑን ይገልጻል። ከሁሉም በላይ ደግሞ ውጤቶቹ ሊለኩ የሚችሉ ናቸው። ምርት በሄክታር እና የቤተሰብ ገቢ። አሁን መልስ ለማግኘት የሚያስችል ትክክለኛ ጥያቄ ተገኝቷል። እንግዲህ ከአንድ ሰፊ ሐሳብ ተነስተን አንድ ሹል ጥያቄ ላይ ደርሰናል። ታዲያ ከዚህ ሁሉ ጉዞ የምንወስደው ትልቁ ትምህርት ምንድን ነው? የዚህ የተደራጀ አካሄድ እውነተኛ ዋጋው ምኑ ላይ ነው? ዋናው ቁም ነገር ይሄ ነው። በደንብ የተቀረጸ ጥያቄ ለምርምር ጉዟችን ልክ እንደ ኮምፓስ ነው። አቅጣጫ ይሰጠናል፣ ከመንገድ እንዳንስት ይጠብቀናል። ከሁሉም በላይ ደግሞ መጨረሻ ላይ ወዳለው ሽልማት፣ ወደ እውነተኛ ግኝት በቀጥታ ይመራናል። እናም ጥያቄው ይቀራል። ምን አይነት ትልቅ ሐሳብ ነው ትኩረት አግኝቶ ትክክለኛውን ጥያቄ ጠይቁ ወደ ግኝት ለመለወጥ ዝግጁ ሆኖ የሚጠብቀው? ምክንያቱም ትክክለኛው ጥያቄ ሁሉንም ነገር ይለውጣል።